ናችሁ ውድ ተመልካቾቻችን? ይህ አቤል ቢጂቲው ነው። አቤል ቢጂቲው የቤተሰብ አባል የሆናችሁ እንዲሁም ላይኳን እየተጫናችሁ ያልሆናችሁ ደግሞ ሰብስክራይብ ላይክ እንድ ሼር ያላችሁ ወደዚህ ቪዲዮ እየገባን ነው ማለት ነው። ስለዚህ ቪዲዮ ዛሬ በዚህ ቪዲዮ ላይ የምንወያየው ስለ አስትሮሎጂ ነው። አስትሮሎጂ ማለት እንደምታውቁት ከሆነ አስትሮሎጂ ጥንታዊ የሆነ ሳይንስ ስለ ከዋክብት የሚያጠና የምርምር ዘርፍ ነው። ይህንንም ስንል አስትሮሎጂ በጠፈር ላይ የሚገኙ ህዋሳትን ወይም ደግሞ በህዋ ላይ የሚገኙትን የተለያዩ ዘአካላትን የሚያስስ እንዲሁም ደግሞ የሚዳስስ ጥንታዊ የሆነ በድሮ ጊዜ ወይም ደግሞ በጥንት ጊዜ የተጀመረ የስነ ፈለክ ወይም ደግሞ የሳይንስ ምርምር ዘርፍ ነው። አስትሮሎጂ ከጊዜና ከባህሪያ ጋር ቀጥተኛ የሆነ ግንኙነት አለው። ይህንንም ስንል አስትሮሎጂ ከጊዜው ጋር የሚቀያየር ሁኔታ ነው። ያ ማለትም በፀሐይ ዙሪያ ይሽከረከራል ወይም ደግሞ በተለያየ ጊዜ ሊታይ ይችላል። እንዲሁም ደግሞ የተለያዩ ነገሮችን ሊያነሳ ይችላል። እንዲሁም ደግሞ ከባህሪ ጋር ይገናኛል ስንል ስለ ዞዲያክ ምልክቶች በደንብ ልንዳሰስበት ይገባል። የዞዲያክ ምልክቶች በዚህ ቪዲዮ ባይሆንም በሌላ ቪዲዮ የማሳያችሁ ይሆናል ማለት ነው። ስለዚህ ምልክቶች ለምሳሌ ሊሆኑ የሚችሉት የዞዲያክ ምልክቶች ናቸው። እነዚህም ነግሬያቸዋለሁ። ደግሞ አስትሮሎጂ ማለት ከቃሉ ስንነሳ የግሪክ ቃል ሲሆን ትርጉሙም አስትሮ ኮከብ ሲሆን ሎጂ ደግሞ ጥናት ወይም ደግሞ ምርምር ማለት ነው። ስለዚህ በአንድ ላይ ሲሆን የከዋክብት ምርምር ወይም ደግሞ የስነ ፈለክ ወይም ማለት ስነ ከዋክብት ይሆናል ማለት ነው። ስለዚህ ስለነዚህ ስንመራመር ደግሞ በከዋክብት ላይ የሚያጠና ወይም ደግሞ ከዋክብትን የሚመራመርባቸው እንደሆነ ያሳይልናል። ለዚህም ከስሙ ራሱ ስንረዳው አስትሮሎጂ ስለ ጠፈር የሚመራመር ወይም ደግሞ ስለ ከዋክብት የሚመራመር አንዱ ሳይንስ እንደሆነ ይነግረናል። አስትሮሎጂ ደግሞ የተጀመረው በከላዳውያን ማለትም የባቢሎን አንዱ ክፍል በሆኑት ህዝቦች ሲሆን ይህም ከዛሬ 6000 ዓመታት በፊት እንደነበረ ይገመታል። ለዚህም ከነዚህ ነገሮች ውስጥ አስትሮሎጂ የሚመራመርባቸው ነገሮች ሲኖሩ እነዚህም ከዋክብት ዋነኞቹ ነገሮች ናቸው። ስለ ጠፈር ላይ ስላሉ ነገሮች ለምሳሌ ስለ ፕላኔቶች ሊሆን ይችላል። ኤክሶፕላኔቶች ማለት ደግሞ በሌላ ኮከብ ዙሪያ አሁን የኛ ፕላኔት መሬት በፀሐይ ዙሪያ ወይም ደግሞ ስርዓተ ፀሐይ በሚባሉ ዙሪያ የምትዞር ፕላኔት ነው። ኤክሶፕላኔቶች ማለት ደግሞ ከፀሐይ ውጪ የሆኑ ፕላኔቶች ናቸው ማለት ነው። ሌሎች ደግሞ ህብረ ከዋክብት ለምሳሌ ኦሪዮን ሊሆን ይችላል፣ አንድሮሜዳ፣ ካሲዮፒያ፣ ሴፊሮስ እንዲሁም የመሳሰሉ ብዙ 88 ምናምን የሚደርሱ ህብረ ከዋክብት አሉ ማለት ነው። እንዲሁም ደግሞ ስለነዚህ አንአይደንቲፋይድ ፍላይንግ ኦብጀክትስ ወይም ደግሞ ዩፎ ስለሚባሉት ነገሮች ኤሊየንስ፣ ብላክ ሆል፣ ኮሜትስ፣ ሜቴዎር እንዲሁም የመሳሰሉት ነገሮች በዚህ አስትሮሎጂ ምርምር ውስጥ ይካተታሉ። እንዲሁም ደግሞ በዚህ አስትሮሎጂ ምርምር ውስጥ በጣም ብዙ ተሳታፊዎች አሉ። እነዚህም አስትሮኖመር ወይም አስትሮኖሚ ይባላሉ። ለምሳሌ ያህል ብንጠቅስ ለመጀመሪያ ጊዜ ጨረቃን የረገጠው ኒል አርምስትሮንግ፣ አንድሪሰን እንዲሁም ደግሞ ሌሎች የስነ ከዋክብት ተመራማሪዎች እንዲሁም አስትሮሎጂዎች አሉ ማለት ነው። ስለዚህ ስለ አስትሮሎጂ ይሄን ያህል ካልኩኝ ደግሞ ስለ ከዋክብት ደግሞ ጥቂት ላንሳ። ከዋክብት የምንላቸው በጠፈር ውስጥ የሚያበሩ መጠናቸው ሊለያይ ይችላል፣ አይነታቸው ሊለያይ ይችላል፣ የተፈጠሩበት ንጥረ ነገራቸው ሊለያይ ይችላል። በጣም ብዙ የተለያዩ ነገሮች አሉ። እነዚህም ከዋክብትም ከሩቅ ከሆነ ከብርሃን ዓመታት በፊት የሚገኙ ናቸው ማለት ነው። እነዚህም ከዋክብት እድሜ ያላቸው እንትን አላቸው የሆነ ነገር ሊቀየሩ ይችላሉ በጊዜ ሂደት ማለት ነው። ለምሳሌ የሆነ ኮከብ ወደ ብላክ ሆል ሊቀየር ይችላል። ዋይት ድራፍ ወይም ደግሞ ነጭ ልክ ሊቀየር ይችላል። እንዲሁም ደግሞ በጣም ብዙ ነገሮች አሉ። ወደ እነዚህ አልገባበትም ምክንያቱም ይሄ ደግሞ ሌላ ነገር ስለሚያስፈልገው ነው። ስለዚህ የኮከብ ጥናት ይህንን ያህል ካልኳችሁ ኮከብ ማለት ደግሞ በራሱ ምን እንደሆነ ልንገራችሁ። ኮከብ ማለት በጠፈር ላይ የሚታይ እንደነገርኳችሁ በጠፈር ላይ በነጭ ሊታይ ይችላል፣ ግን በጣም ትልቅ የሆነ ሂውጅ የሆነና ሊያቃጥል የሚችል ነው።
ስለዚህ ስለ ኮከቦች ይሄንን ካልካችሁ አስትሮሎጂ ይሄንን ካልካችሁ ከዚህም ተጨማሪ መረጃ ከፈለጋችሁ ከተለያዩ ነገሮች ማግኘት ትችላላችሁ። እኔ ለምሳሌ ከተለያዩ መጽሐፎች አግኝቼ ሊሆን ይችላል፣ ከጉግል ሊሆን ይችላል፣ እንዲሁም ደግሞ ከተለያዩ ነገሮች ልናገኝ እንችላለን። ስለዚህ ስለ እነዚህ ነገሮች በደንብ አጽንኦት ሰጣችሁ ምን ተመራመሩ ከፈለጋችሁ መመራመር ትችላላችሁ። ማንኛውም ነገር ማድረግ ትችላላችሁ ማለት ነው። ስለዚህ ምርምር ጥሩ ነገር ነው ብዬ እመክራለሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሂዱ። ለዛሬው ቸር ሰንብቱ።